2017 ነው 2017 15 ሆነን ተደራጅተናል ከ15ታችን አሁን ሁለተኛ ዙር ላይ ስንት ቀርተን ነበር 12 ቀርተን ነበር ሁለተኛው ዙር ላይ ማለት ነው ሁለተኛው ዙር ላይ 12 ቀረን ሶስተኛ ዙር ላይ 7 ቀርተን 3 ሴት ወንድ ስንት ማለት ነው 3 እና 7 ነው አጠቃላይ ወንድ 3 ሴት 4 ማለት ነው ወንድ እሚነ ይሄን ኮነን እየቀጠልን ይያለን ሁለተኛ ዙር ላይ መጀመሪያ ዙር ላይ ግብርና ባለሙያዎች ጋር ወረዶ አሰራይቶልን ያስገባ ነው የመጀመሪያ ዙር 5000 ዶሮ አስገብተናል ከ5000 ዶሮ ሙሉ በሙሉ የወረዳ እንስሳትና ስራና ስልጠና ጋር ተቀራይቶ በተቀራኝ መሰረት ስርጭቱን አሰራይቶልናል በዚሁም አጋጣሚ ስርጭቱን ሲያሰራጩ ባለሙያዎች ለምሳሌ ባልገባን ሂደትኛ ደረሰኝ ይዘን በደረሰኝ ብራችን ከገባ በኋላ በደረሰኝ ዶሮ በቆጥረን ባስረከብነው ልክ ቆጥረን ባስረከብነው ልክ ብራችንን ሳያስገቡ በመቅረታቸው በተንጠልጣይ ብራችን ቀርቷል 4 ዶሮ 5 ዶሮ እያለ ቀርቷል ይሄ ነው ሁለተኛ ዙር ላይ በራሳችን ከስተመር ደንበኛ በማፍራት በራሳችን ደንበኛ አፈላልገን ገበያ ትስስር አፈላልገን ሸቆጣ ላይ 4300 ዶሮ ሰደን ይሄን ስንሰን 1 ሚሊዮን 7165 ብር ሸጠን ግራሙ 1,890,210 በእነሱ 630,000 ብር ወደ 2.5 ሚሊዮን ብር በላይ በካፒታል ተደራጅተናል ይሄ ምንድነው ሶስተኛ ዙር አካባቢ ነው እዚህ ጋር ተሸጠ ያለው ሶስተኛ ዙር አካባቢ ነው ያው ገበያ ምንድነው እየፈጠረብን ያለው እዛ አካባቢ ላይ የገበያ ትስስር ችግር ያጋጠመን ነው እኛ ወጣቶቹን እንፈልገው የሆነ ጀምረው እንዲቆሙ ሳይሆን ዛሬ ወጣት የተባሉ ወጣቶች ነገ ጧት ትላልቅ ኢንቨስተር እንደሆኑ ትላልቅ ባለሀብት እንደሆኑ ኑሯቸው እንዲቀየር ይሄን አይተው ደግሞ ሌላ ቀበሌ ላይ ሞዴል ወጣት እንዲፈጠር ነው ዋና ስራ እየሰራን ያለው ነው እዚህ ዛሬ አሁን ያደረግነው ምንድነው ያው የገበያ ትስስር መስጠት ያለበት ብዙ ሴክተር አለ እንስሳት ሴክተር አለ ስራና ስልጠና አለ ሌሎች ሴክተሮች አሉ ንግድ አለ እነዚህ ያው የገበያ ትስስር መስጠት አለባቸው ከኛ አንፃር ያለው ዛሬ በዚህ ቦታ የተገኘነው ለሞዴል መንደር ነው ዋናው ነገር ማስተካከል ያለብን 62 የሆኑ አርሶ አደሮች ያደራጃናቸው በሞዴል መንደር ወጣቶች አሉ አርሶ አደሮች አሉ ለነዛ አርሶ አደሮች በፓኬጁ መሰረት ለአንድ ሰው 12 ዶሮ ሰጥተን የምግብ ስርዓቱን ለማዘመን ነው ምንድነው ዋናው ዓላማው አንድ ትልቅ ፕሮግራም ሰራው ሞዴል መንደር ማጠናከር ነው ሞዴል መንደር ማጠናከር ሲፈጠር ደግሞ በስርዓተ ጾታ በስርዓተ ምግብ በአየር ሁኔታ በሶስት የሚሰራበት መንገድ ነው ያለው ስለዚህ ስርዓተ ምግብ ደግሞ አንዱ ትልቁ ከዚህ ከእንስሳት ተዋጽኦ ያለው ነገር ነው በመሰረቱ ስርዓተ ምግብ ሲባል በስርዓተ ምግብ በብዙ መንገድ ነው የሚሞላው ከአትክልትና ፍራፍሬ ከእንስሳት ተዋጽኦ ከሰብል ልማት ከማገዶ ቆጣቢ ድጋ ማዘመን ትምህርት ጤና የሚሰራ ስራ ነው ጠቅለል ሲባል ግን
የምንሰጠው ስርዓተ ምግብ ላይ አንዱ እንስሳት ስለሆነ ዶሮ ብንሰጣቸው ቀጥለን ደግሞ ከአንድ ከዶሮ ከእንቁላል ስለሚያገኙ የዘመነ ምግብ ከምግብ ምድቦች አንዱ ምግብ እንስሳት ነው። እንስሳት ከሆነ ደግሞ ለአርሶ አደሮቹ ቢያንስ 12 ዶሮ ከሰጠናቸው አንዱን የምግብ ሁኔታ እያሟላን ስለሆነ እዛታችን የምንሰራው ስራ አለ። በአርሶ አደሩ አንድ ውሃ አማራጭ እንዲኖር እናደርጋለን። ከዚህ በኋላ ሄዳችሁ ታዩት ካርቱ አንድ እንጂ ማገዶ ቆጣይ ምድጃ በየቤቱ እንዲሟላ እናደርጋለን። አርሶ አደሩ አንድ ውሃ አማራጭ ያስፈልገዋል፣ በእንስሳት ያስፈልገዋል፣ በሰብል ያስፈልገዋል። ያን ጠብቀን እየሰራን ነው። ስለዚህ ዛሬ ወደ 62 አርሶ አደሮች ተገኝተው ወደ 600 ዶሮ ወስደዋል። በጥቅል 600 ዶሮ ሲወስዱ ቅድም እንዳልኳችሁ አንድ አርሶ አደር 12 ዶሮ ወስደዋል። በፓኬጁ መሰረት ማለት ነው። ይሄ ለምንድን ነው በዋናነት የሚጠቅመን ስርዓተ ምግቡን ለማዘመን ነው። አንዱ ጠቃሚ ነገር ስለሆነ ስለዚህ አካባቢ መጣ ነው ዛሬ በዚህ ልክ ነው። ይሄን ከወጣን በኋላ እዛ ጋር እንደምታዩት ብዙ ገበያ ትስስር ዶሮ ያስፈልጋቸዋል። ይሄንን ጎን ለጎን ቀበሌ ባለሙያ ከ22ቱም ቀበሌ ባለሙያ እያነጋገር ነው። ንግድ እየሰራ ነው ቤት ለቤት። እሱን ከሰራን በኋላ ወደ አርሶ አደሮቹ 4000ም እናሰራጫለን ነው። የሁለት አይነት ጥቅም አለው። አንደኛ ወጣቶቹ የሚያድጉበት ነገር ኑሯቸውን የሚቀይሩበት፣ ሁለተኛ አርሶ አደራችን የተሻለ ዶሮ የሚያገኝበት፣ ደረጃውን የጠበቀ ዶሮ የሚያገኝበት፣ የተከተበ ዶሮ የሚያገኝበትና አመጋገቡን የሚቀይርበት እንዲሁም የሌማት ትሩፋት የሚባለውን የመንግስት አንድ ፖሊሲ የሚያረጋግጥበት ነው። ስለዚህ ዛሬ የተገኘው በዚህ ልክ ነው። ይሄን ዶሮ ያው በኋላ እንትን ልትሉ ትችላላችሁ። ለ62 ዶሮ 600 ዶሮ አካባቢ ዛሬ የሚወጣበት መንገድ ነው ያለው።